በጥንቃቄ ስማ። ተስፋ የመቁረጥ ስሜት የሚሰማህ ደካማ ስለሆንክ አይደለም። ይልቁንም ለረጅም ጊዜ ከባድ ህልምን ተሸክመህ ስለኖርክ ነው። እያንዳንዱ ስኬታማ ሰው ምንም ነገር የማይሰራ የመሰለበት ደረጃ ላይ ደርሶ ያውቃል። ራሱን ተጠራጥሯል። ድካም ተሰምቶታል። ጥረቱ ሁሉ ትርጉም የሌለው ስለመሰለው ተጨንቋል። ነገር ግን አላቆሙም። ይህንን አስብ። ዘሮች ማንም ሳያቸው ከምድር በታች ይበቅላሉ። እድገቱን ማየት ስላልቻልክ ብቻ ምንም ነገር እየተከናወነ አይደለም ማለት አይደለም። በየቀኑ አዲስ ነገር በተማርክ ቁጥር፣ በወደክ ቁጥር፣ ተነስተ በቆምክ ቁጥር ከትላንት የበለጠ እየጠነከርክ ነው የምትሄደው። ያንተን አንደኛው ምዕራፍ የሌላው ሰው 20ኛው ምዕራፍ ጋር አታወዳድር። ጉዞ የተለየ ነው፣ ጊዜም እንደዛው። ትኩረትን በራስህ መንገድ ላይ ብቻ አድርግ። ባንተ የሚጠራጠሩ ሰዎች ሁሉ ጊዜ አሉ። ሊስቁብህ ይችላሉ። ሌሎች ደግሞ ህልምህ የማይቻል እንደሆነ ሊነግሩ ይችላሉ። ቃላቶቻቸው ካቴና ሳይሆን ነዳጅ ይሁንልህ። ታላቁ ድል ማንም ባላመነብህ ጊዜ በራስህ ማመንን ማረጋገጥ ነው። ስለዚህ ዛሬ ተስፋ አትቁረጥ። አንድ ተጨማሪ እርምጃ ተራመድ። አንድ ተጨማሪ ገጽ አንብብ። አንድ ተጨማሪ ጊዜ ልምምድ አድርግ። አንድ ተጨማሪ ቪዲዮ ቅረጽ። በየቀኑ የሚደረጉ ትናንሽ እርምጃዎች አስደናቂ ውጤቶችን ይፈጥራሉ። አንድ ቀን ወደ ኋላ መለስ ብለህ ስታይ ተስፋ ልትቆርጥ የተቃረብከው ያ ቅጽበት ህይወት ሊቀየርበት የነበረበት ቅጽበት እንደነበረ ትረዳዋለህ። ቀጥልበት። ወደፊት እየተመለከተክ ነው። እየሆንክ ያለውን ጠንካራ ሰው ተስፋ አታስቆርጠው።